ከዓለም የተደበቀችው የምድራችን ኃያል አገር ኢራንን ውሰዷት። ስሟ ሲጠራ ምን ትዝ ይላችኋል? ሚሳኤል፣ ቦምብ፣ አጥፍቶ ጠፊ፣ ጽንፈኛ፣ አክራሪ ሰዎች፣ የፈረሰ ከተማ። ብዙዎቻችን ስለ ኒውክሌር ማዕቀብ ወይም አሸባሪነት እናስብ ይሆናል። ተሳስታችኋል። አብዛኛው የዓለም ሕዝብ ስለ ኢራን የሚያውቀው እውነት ውሸት ነው። ይህን ውሸት ለዓለም ሕዝብ ሁሉ ያለመዱት ደግሞ የምዕራቡ ዓለም ተናካሽ ሚዲያዎች ናቸው። ብዙዎች ኢራን አረብ ትመስላቸዋለች። ኢራኖች አረቦች ሳይሆኑ ከአረቦች በብዙ የሚለዩ የራሳቸው ቋንቋና ባህል ያላቸው ሕዝቦች ናቸው። ቋንቋቸው ፋርሲ ይባላል። 99% ሕዝባቸው ሙስሊም ነው። ታላቅ ሕዝቦች ነበሩ። ጥንታዊ ስማቸው ፐርሺያ ይባላል። ከዓለም በፊት የነቁ ዓለም ሳይባንን ዕውቀትና ስልጣኔ የገባቸው የእውነትም ታላቅ ሕዝቦች ነበሩ። አረቦች ናቸው የሚለውን ጥያቄ አይወዱትም ይባላል። ይበሳጫሉ። እኛ አረቦች ሳንሆን ፐርሺያኖች ነን ብለው ይመልሳሉ። ጥንታዊ ታሪክ ካለነሱ ባዶ ነው። የብዙ ሺህ ዓመታት ታሪክ ያላቸው ጥንታዊ ሕዝቦች ናቸው። የሂሳብ ቀመር የፈለቀው ከነሱ ነው። መድኃኒት ቀምሞ በሽታ መሻርን ያውቁበታል። የአስትሮኖሚና ፊዚክስ ሊቅ ናቸው። ኬሚስትሪ በእጃቸው ነበር። የግንባታና አርኪቴክቸር ፈርቀዳጆች ናቸው። ሃይማኖት፣ ፍልስፍና፣ ሳይንስ ከነርሱ ፈልቋል። ጥንታዊ ዞሮአስትራኒዝም የነሱ ነው። ምን አለፋችሁ እነሱ የሰለጠኑት ዓለም ስልጣኔ ምን መሆኑ ሳይገባው ነው። ፐርሺያን የምንላቸው እነዚህ ጥንታውያን ሊቆች የአሁኖቹ ኢራናውያን ናቸው።